የጾመ ፍልሰታ መንፈሳዊ ስንቅ። እነዚህን ሳታደርጉ የፍልሰታ ቀናት አይለፍባችሁ። በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰማይና ምድር የማይችሉትን መለኮትን በማዕፀኗ የተሸከመችው የቅድስት ድንግል ማርያም የትንሣኤና የዕርገት መታሰቢያ የሆነው ለፍልሰታ ጾም እነሆ እንኳን በሰላም አደረሳችሁ። ይህ ጊዜ ዝም ብሎ የሚታለፍ ተራ የነሐሴ ወር አይደለም። ይህ ጊዜ የሰማይ ደጆች የሚከፈቱበት፣ የሐዋርያት በረከት በምድር ላይ የሚፈስበት፣ የእመቤታችን የፍቅር ትኩሳት በክርስቲያኖች ልብ ውስጥ የሚቀጣጠልበት ልዩ የሱባኤ ወቅት ነው። ወዳጄ ሆይ የነሐሴ ቀናት እያለቁ ነው። ቀናቱ ሳይቀድሙ አንተ ቅደማቸው። እነዚህን የተቀደሱ የፍልሰታ ቀናት እንዲሁ በከንቱ ያለምንም መንፈሳዊ ትርፍ እንዳያልፉብህ ሕይወትህን የሚቀይሩ 7 ዋና ዋና መንፈሳዊ ተግባራትን ዛሬ አብረን እንቃኛለን። አንደኛ፣ ከእልፍኙ አትጥፉ። የቤተ ክርስቲያን ተሳትፎ። ይህ ወቅት የቤት ውስጥ ውሎን የምንቀንስበት፣ ወደ እግዚአብሔር ቤት የምንገሰግስበት ጊዜ ነው። ማለዳ በኪዳኑ በሰዓታቱ እንዲሁም በማህሌቱ አገልግሎት፣ ከሰዓቱን ደግሞ በቅዳሴው እግዚአብሔርን ስናመሰግን የምንውልበት ሲሆን የእመቤታችን ምስጋና በሚቀርብበት ስፍራ መገኘት በራሱ ታላቅ መታደል ነው። የመላእክትንና የቅዱሳንን ምስጋና እየሰማህ ነፍስን አስደስታት። ሁለተኛ፣ ንስሐ ግባና ሥጋ ወደሙን ተቀበል። ጾም ማለት ከመብልና ከመጠጥ መከልከል ብቻ አይደለም። ጾም ማለት ወደ ራስ መመለስ ነው። ካለፈው ስህተትህ አርቀ በካህን ፊት ቀርበ ኃጢአትህን ተናዘዝ። የዚህ ጾም ፍጻሜ የክርስቶስን ቅዱስ ሥጋውና ክቡር ደም በመቀበል ሊታተም ይገባል። ንስሐ ሳትገባ ቅዱስ ቁርባንን ሳትቀበል ይህን ጾም ካለፈብህ ትልቅ ሰማያዊ ግብዣ አምልጦሃል ማለት ነው። ሶስተኛ፣ የማያቋርጥ የልብ ጸሎት፣ ውዳሴ ማርያምንና መዝሙረ ዳዊት። በእነዚህ ቀናት ከንፈርህ ከመንፈሳዊ ምስጋና አይራቅ። ውዳሴ ማርያምንና ቅዳሴ ማርያምን ስታነብ የቃላቱን ምስጢር እያስተዋልክ ይሁን። ትርጉሙን እያጣጣምክ አልቅስ፣ ደስም ይበልህ። ስትራመድ፣ ስትሰራ፣ በመኪና ውስጥ ስትጓዝ ማርያም ማርያም እያልክ ስሟን መጥራትን የለመደ አንደበት ይኑርህ። ስሟን በጠራህበት ቦታ ሁሉ ሰላም ይወርድልሃል። አራተኛ፣ የስሜት ሕዋሳት። የስሜት ሕዋሳትን መግራት፣ ዓይን፣ ጆሮና አንደበት። ሆድህ እየጾመ ዓይንህ የማይረባ ነገር የሚያይ ከሆነ፣ ጆሮ ሐሜትንና ክፉ ወሬን የሚሰማ ከሆነ ጾምህ ሙሉ አይሆንም። ከሶሻል ሚዲያ አላስፈላጊ ውዝግቦች ራቅ። ስልክህን ለጸሎትና ለትምህርት ብቻ ተጠቀም። አንደበትህ ሰውን ከመተቸትና ከመፍረድ ይቆጠብ። በምትኩ በዝምታና በጭምትነት ውስጥ ሆነ እግዚአብሔርን ስማው። አምስተኛ፣ ምጽዋትንና የፍቅር እጅ ወይም ርኅራሄ ይኑርህ። እመቤታችን ቅድስት ድንግል ማርያም የችግረኞች መጠጊያ ናት። አንተም የእርሷ በረከትን ለመካፈል የተራቡትን አብላ፣ የተጠሙትንም አጠጣ፣ የታረዙትንም አልብስ። በጾም ምክንያት ከራስ ጉሮሮ የቆጠብከውን አስደሳች ምግብ ለሌሎች አካፍል። ምጽዋት የጸሎት ክንፍ ናት። ጸሎትህ በፍጥነት ወደ ሰማይ እንዲያርግ ከፈለግ ከምጽዋት ጋር አገናኘው። ስድስተኛ፣ መንፈሳዊ መጽሐፍትን ማንበብና መማር። በእነዚህ ቀናት የእመቤታችንን ክብር፣ የነገረ ማርያምን ምስጢር፣ የቅዱሳንን ገድልና የቤተ ክርስቲያንን ትምህርት በጥልቀት ተማር። አይምሮህን በዓለማዊ ዕውቀት ብቻ አታጨናንቀው፣ ሰማያዊ ዕውቀትንም መግበው። የምትሰማቸውን ስብከቶችና የምታነባቸውን መጽሐፍት እምነትህን የሚያጸኑ ተስፋህን የሚያለመልሙ ይሆኑ ዘንድ መንፈሳዊ መጽሐፍቶችን ማንበብ፣ መማር እንዲሁም ማወቅ አለብህ። ሰባተኛ፣ የይቅርታ ልብ መያዝ። ማንን አኩርፈሃል? ከማንስ ጋር ተቀያይመሃል? በልብ ውስጥ ቂምና በረድ ይዘህ የምታቀርበው ጾም በእግዚአብሔር ፊት ተቀባይነት የለውም። ድንግል ማርያም የፍቅርና የይቅርታ እናት ናት። አንተም የበደሉህን ሁሉ ከልብህ ይቅር በል፣ ሰላምንም አውርድ። ያኔ ልብህ እውነተኛ የሰላም ማደሪያ ይሆናል። ተወደዳችሁ የክርስቶስ ቤተሰቦች፣ ሐዋርያት የእመቤታችንን ትንሣኤና ዕርገት ለማየት የጾሙትን ጾም በታላቅ ጉጉትና ፍቅር ነበር። እኛም ዛሬ የእነሱን ፍሬ ለመቅመስ ይኸው በሱባኤ ተቀምጠናል። እነዚህ የፍልሰታ ቀናት ሳይበዙብህ ሳይቀድሙህ ያለምንም መንፈሳዊ ለውጥ እንዳያልቁብህ ተጠንቀቅ። ነሐሴ 16 ቀን የእመቤታችን ዕርገት ሲከበር አንተም በነፍስህ ከኃጢአት ወደ ጽድቅ፣ ከትንቢት ወደ ትሕትና፣ ከጥል ወደ ፍቅር
የተሸጋገርክበት የፈለስክበት ዕለት ይሁን። ድንግል እመቤታችን በረከቷን ታድለን። ጾሙን የሰላም፣ የፍቅር፣ የሕመም ፈውስና የጸሎት መልስ የሚገኝበት ጾም ታድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።